አቤልም መጥቷል። አቤልም ዛሬ መጣው። ብዙ ነገሮች ተፈጥሯል። በጣም ብዙ ነገሮች አንተ ባመመ ሰዓት ማለት ነው። እሱም ደግሞ ታውቃለህ፣ ምናልባት ቪዲዮዎችን በደንብ እያየህ ከሆነ አቤል ወደ ኋላ መለስ ብሎ ኤፍሬምና ሩታን ይቅርታ ጠይቋቸው ነበረ። ጉድ ነው ዘንድሮ። እንግዲህ ጉድ ነው የምንሰማው። አብርሽ ሩታ ሄረሜላ ዘንድሮ ጉድ ነው የምንሰማው። በጣም ጉድ ነው የምንሰማው ተመልካቾቼ። በጣም ብዙ ነገሮች አሉ፣ ብዙ ማናቃቸው አብርሽ የሚያውቃቸው በጣም ብዙ ነገሮች አሉ። እኔ በቪዲዮ ከዚህ በፊት ነግሬያቸዋለሁ። እኔ በቪዲዮ ገብቼ ነግሬያቸዋለሁ። አብርሽ ራሱ የሚያውቃት ልጅ አለች፣ ቲክቶክ ላይ የሆነች ልጅ አለች፣ ራሱ የሚያውቃት ቪዲዮ አለች። እሷን ከማጋለጣት እሷን ከማወጣት ራሳቸው በቪዲዮ ቢያሳዩ ይሻላል ብዬ ነው እንጂ አብርሽ የሚያውቃት ልጅ አለች። ሰርፕራይዝ ሊያረጋቸው እሱ አስበዋል መሰለኝ። ራሱ የሚያውቃት ልጅ አለች። አብርሽ ራሱ የሚያውቃት ልጅ አለች። አልነገራቸውም፣ ለነ ሄረሜላም ለነ ሩታም አልነገራቸውም ነው የምላችሁና ሄርሚዬ፣ የኔ ቆንጆ፣ የኔ ቅመም ሄርሚዬ፣ እንዴት አብርሽን አንቺ ትለምኚዋለሽ እንዴ? አብርሽን ትጠይቂዋለሽ እንዲረዳሽ? አንቺን የመሰለ ቆንጅዬ ሄረሜላ ለማስረዳት በጣም ብዙ እየጣርሽ ነው። ሄረሜላ ምን ይሄን ያክል ትጨነቂያለሽ? ሄረሜላዬ፣ ሄረሜላ እኔ እኮ አውቃታለሁ። ሄረሜላን በአካል ራሱ አውቃታለሁ። በጣም ቆንጅዬ፣ ደስ የምትል አቋም ያላት፣ ለአብርሽ ራሱ አትመጥነውም። ስንት ቆንጆ ወንድ በሞላበት እዚህ ኢትዮጵያ ሀገር ውስጥ ሄረሜላ ከአብርሽ ጋር ጭራሽ አብርሽን፣ አረ ሄርሙ እንዴ! እንደዛማ አይደረግም እንዴ! የሰፈሬ ልጅ እንደዚህ አይደረግም። እሺ እንደዚህ ጭራሹንም ከአብርሽ ጋር እንደዚህ ምናምን ፊት እንዳሰጪው እሱ መጥቶ አብርሽ አንቺ መለመን አለበት። ሄረሜላ እውነቱን ለመናገር ያላረክሽው ጥረት የለም። እሱ ግን ሊረዳሽ አልቻለም። የምሬን ነው። እሱ ያዘጋጀው የራሱ ሰርፕራይዝ አለ እንዴ። አንቺ ለምንድነው እድሜሽን የምትጨርሺው? የራስሽን ኑሮ ነው ሄረሜላ መኖር ያለብሽ እንጂ አብርሽ ምናምን እያልሽ ወደዛ በይው። ሲጀመር አትመጣጠኑም እኮ ሄረሜላ፣ አንቺና አብርሽ አትመጣጠኑም። አንቺ ስንት የመሰለ ቆንጆ ሸበላ ወንድ ማግባት የምትችይ ልጅ ነሽ ሄረሜላ እንጂ አብርሽ ምናምን እያላችሁ። አብርሽ እኮ ሩታንም አንቺንም ማንንም ሊያምን እኮ ፈቃደኛ አይደለም። ሲጀመር ማንንም አያምንም እኮ አብርሽ ሲጀመር ያውቃል። እያወቀ ነው የሚሰራው ነገር ሁሉ ያውቃል። ሳያቀርቶ አይደለም እንዳለ ነገር ያውቃል። ቪዲዮ ላሳየክ ምናምን እያላችሁ እናንተ ልታስረዱ ትሞክራላችሁ እንጂ እሱ ያውቃል። እሱ የራሱ የሆነ ሰርፕራይዝ ሊያረጋችሁ ፈልጉ ነው። የራሱ የሆነ ነገር አለው። እሱም ያውቀው በድብቅ አለ። እናንተ ዝም ብላችሁ ነው እንትን የምትሉት አብርሽ የምትሉት። የምር ሄረሜላ እኔ አላምነሽም ሄረሜላ። ከምር አንቺ ከአብርሽ ጋር እየለመንሽው ነው አብርሽን እንዴ? ስንት ሰው በሞላበት እንዴ ሄረሜላ፣ የምሬን ነው። እኔ የምመክርሽ ነገር ታዩ፣ እንደፈለገ ይኖር። ከፈለገ እሱ ራስሽ ጋር ይምጣ እንጂ አንቺ እንዳትሄጂ ነው የምልሽ። አንቺ የራስሽን ኑሮ መኖር ነው ያለብሽ። ራሱ መጥቶ ይጠይቅሻል። ሄረሜላ ይቅርታ ብሎ አብርሽ ራሱ መጥቶ ነው የሚጠይቅሽ አንቺ ጋር ማለት ነው። አንቺ እኮ በጣም ነው ያሳዘንሽኝ የምር እንዴ። እና ደግሞ ሁሉም እኮ ሸሹክ እኮ አብርሽ። ዳኒ ሮያል ነው እኮ አለ አይደል? ዳኒ ሮያል ካንተ ጋር ብዙ ነገር አርግቷል። እንግዲህ እሱን እንኳን የምሬን ነው፣ እሱን እንኳን ድራማ ነው የሰራህበት። እሱ እንኳን በቃ ምን ሆኖ ነው ታሟል ብሎ ስንት ነገር እያረገል ነበር ዳኒ ሮያል ራሱ ማለት ነው። እና እኔ የምለው ነገር አብርሽ አንተ ታውቃለህ፣ በደንብ ታውቃለህ። እኔ አውቃለሁ፣ እኔ ይደርሱኛል፣ መረጃዎች ይደርሱኛል። እንደዚሁ አንድ ሰፈር ነን እኮ መረጃዎች ይደርሱኛል። እዚሁ ሄረሜላኛ ሰፈር ናት፣ መረጃ እኮ ይደርሰኛል። በደንብ ነው ማቀው። አንተ የራስህ የሆነ ውሽማ ይኖርሃል አብርሽ። አንተ የምታውቃት ልጅ ትኖራለች እንጂ እኔ ልንገርህ ሄረሜላ አትመጥንህም። ሄረሜላ የሰፈሬ ልጅ ጭራሹንም አትመጥንህም ለአንተ ማለት ነው። እነግርሃለሁ፣ በደንብ ነው አስረግጬ የምነግርህ ማለት ነው። ለአንተ አትመጥንህም፣ ምንም ነገር አትመጥንህም ሄረሜላ። አንተ እየመጣ እዚህ ላይ እነሱ ላይ ቀልድ ነው ያዝከው፣ ወይም ደግሞ ድራማ ነገር የሆነ ጨዋታ ነው ያዝክባቸው አንተ ሄረሜላ ላይም ሩታ ላይም ጨዋታ ነው ያስከባቸው። ሁለት ሴት ይዘህ አንተ ማን ስለሆንክ ነው አንተ እዚህ ጋር ሩታን በዚህ ጋር ሄረሜላን በዚህ ጋር ሩታ ተረዳኝ እዚህ ጋር ሄረሜላ። አንተ ይሄን ያክል ማን ስለሆንክ ነው መቶ ሁለቱ ሴቶች ላይ እንትን የምትለው አንተ እንዴ? አንተ ማን ስለሆንክ ነው ሩታ ላይም ሄረሜላ ላይም ጨዋታ ያስከባቸው? ሌላ ሴት ያስቀመጥከው ሴት አለ፣ ሌላ መጣቃት አንተ መጣቃት ሴት አለች። ሩታና ሄረሜላ ላይ አንተ እንትን የምትላላጠው ማን ስለሆንክ ነው አብርሽ? እና እንደዚህ ማድረግ የለብም፣ እንደዚህ አይደረግም። አንተ ምን ሆነ ነው እንዴ? የምሬን እኮ ነው። ሄረሜላ ጭራሽ አትመጥንም። ሩታ ራሱ ነው ማለት ሩታም ራሱ አትመጥንም። ይገርማል ነው ማለት
እንኳን ሄረሜላ ሩታ ራሱ አትመጥንም ለአንተ፣ ትበዛባለች። ሩታ ራሱ ትበዛባለች። በተለይ ሄረሜላን በአካል ስለማቃትም በደንብ ስለማቃት ሄረሜላ የሰፈሬ ልጅ ስለሆነችም ከአንተ ጋር ጭራሹንም አትገናኝም። ጭራሹንም እኔ ይመስለኛል እሷ ራሱ ሙድ እያዘችብህ ነው። የምር ሄረሜላ አንቺ ሙድ ያዥበት። እሱ ሙድ እያዘብሽ አይደል? አንቺም በተራሽ ሙድ ያዥበት እንጂ እንደዚህ እንዳትለማመጪው ጭራሽ አብርሽን እንዴ! የምሬን ነው። እንዳታሳፍሪኝ፣ እኔን እንዳታሳፍሪኝ ጭራሹንም ማለት ነው። እሱ እንዲለማመጥሽ ነው ማድረግ ያለብሽ እንጂ ሄረሜላ አንቺ የቻልሽውን ለማስረዳት ሞክረሻል። ብዙ ነገር አድርገሻል። ብዙ ቦታ ወስደሽዋል፣ አዝናንተሽዋል። ሀብል ገዝተሽለታል፣ የአንገት ብዙ ማስታወሻ ገዝተሽለታል። ልታዝናኙ ብዙ ቦታ ወስደሻል እንጂ እንዳትለማመጪው ጭራሹንም ነው የምልሽ። ለአንቺ አይሆንሽም ጭራሹንም። እሱ እዛ የሚያቀው እሱ ከጀርባ የሚያቀው ጓደኛ አለችው ሩታ ላይም አንቺ ላይም እያሾፈ ሙድ እያዘባችሁ ነው። በቃ አለ አይደለ? እሱ አብርሽ የራሱን ኑሮ መኖር ከፈለገ የራሱን ኑሮ ይኑር እንጂ አንቺ የሄድሽ እንደዚህ ለማስረዳት ምናምን እንዳትሞክሪ ነው የምላችሁ። እና ቤተሰቦቼ ቪዲዮውን እንግዲህ ማሮቼ ላይክ ሰብስክራይብ ማድረጉን ግን እንዳረሱ ሁላችሁም ላይክ ሰብስክራይብ እያደረጋችሁ ጀምሩ ነው የምላችሁ። እና እንደዛ ነው እንዳትለማመጪ። እኔ በቪዲዮ ገባለሁ ተመልካቾቼ፣ እኔ ሙሉ በቪዲዮ ገባለሁ፣ ከእናንተ ጋር ኮኔክሽን አደርጋለሁ። በጣም ብዙ መረጃዎች አሉኝ፣ ብዙ ማቃቸው ነገሮች አሉኝ። እኛ ሰፈር ናቸው እንግዲህ ሄረሜላ እኛ ሰፈር ናት እንግዲህ። እኔ ማቀው ነገር አዳዲስ መረጃዎች ካሉ በስነ ስርዓት እነግራችኋለሁ። በስነ ስርዓቱን ግልጹን እነግራችኋለሁ ነው የምላችሁ። እና በስተመጨረሻ እስኪ እናያለን። በስተመጨረሻ ምን እንደሚፈጠር እስኪ እናያለን። ምን እንደሚያረጉ አብርሽ ምን እንደሚያረግ ይታወቅባል እኮ። አው መጨረሻ ላይ ድራማ እንደምትሰራ ጨዋታን እንዳያስክ መጨረሻ ላይ መታወቁ አይቀርም። አብርሽ መታወቁ አይቀርም ነው የምልህ። የምሬን ነው። ሄረሜላ ምን አለ? ሄረሜላ የምሬን ነው። ምን አለ በይ አብርሽን አንቺ ተይውና ከሌላ ሰው ጋር መኖር ጀመሪ። ሄረሜላ የራስሽን ኑሮ ኑሪ። ዝም ብለሽ እድሜሽን አጨርሽና ራሱ አብርሽ መጥቶ ሄረሜላ እባክሽን ይቅርታ ነው የሚልሽ። ያው ምን አለ በይ ሄረሜላ ይቅርታ ብሎ ራሱ ይመጣል ነው የምልሽ። አብርሽ ራሱ መጥቶ ይቅርታ እስከ መጠየቅ ድረስ እኔ አንቺ ነበር እኔ የምጠይቂኝ። የምሬን ነው። ብዙ ነገር ትይኝ ነበር አንቺ ብዙ ነገር አድርገሽለታል። ብዙ ነገር ትለማመጪዋለሽ፣ እንዲረዳሽ ብዙ ነገር ታረጊለታለሽ። ግን ጭራሹንም አይመጥነሽም። እሱ ጨዋታ ነው የያዘው። ሄረሜላ ጨዋታ ስለያዘ አንቺም ንቀሽው የራስሽን ኑሮ አርፈሽ ስትኖሪ አርፈሽ ስትቀጥይ ራሱ መጥቶ እሱ ራሱ መጥቶ ነው አንቺ መጠየቅ ያለበት። እና ይሄን ይመስላል እንግዲህ ተመልካቾቼ። እንግዲህ ውጭ ያላችሁም ሀገር ውስጥ ያላችሁም እንግዲህ ፈጣሪ ይጠብቃችሁ ነው የምላችሁ። ያሰባችሁትን አሳክታችሁ ለቤታችሁ የምትበቁ ያርጋችሁ። ሁላችሁንም ወዳችኋለሁ። ቻው ቻው።